حيوان. السلام عليكم يا حيوان. يا فرعون زر. السلام عليكم. عندها تورد ايش ምንድነው አንተ ራስህ ምንድነው? ማንነትን ታውቃለህ መጀመሪያ? እሺ ማን ነገረኝሽ? ምንድነው ብለኸኛል። እኔ መልስልኝ እስኪ። እሺ እኔ ሙስሊም ነኝ። ሙስሊም ነህ እንዴ? እሺ አንተ ሙስሊም ነህ? ዋህብያ ማለት በጥቅሉ የአብደላህ ተከታይ መሆኑ ይታወቃል። ለምን ብለህ ነው? እሺ ማስረጃ ከፍተህ አሳየን። አሁን በእውቀት እስኪ እናውራ። ክፈት። ዋህብያ ማለት ምን ማለት እንደሆነ አሳየን ከፍተህ። ትልቁ ላይ ነህ። እሺ አንተ ላለመሆኑ ዋህብያ ደህና ለመሆኑ ከፍተህ ማሳየት እስኪ ይጠበቅብሃል። አሳየኝ። የተናገረ ሰው ማስረጃ ይጠየቃል። ዋህብያ ማለት የሙሐመድ ብን አብዱልዋሃብ ተከታይ ነው ካልክ እሱን አውጥተህ አሳየን። እሺ አንተ ሶፊያቶችን ልጠላበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎችን ሙስሊም ወንድሞችን ወደፊት አዘላቂ የሆኑት ሰዎች ልጠላ የቻልከው በምን ምክንያት ነው? ትመልስልኛለህ? እሺ አንተ ተናገርከው ንግግር ማስረጃ ማስረጃ ምን እሰጥሃለሁ? ይሄ እኮ ማስረጃ የለውም። ማስረጃ ረሳት ተራያየን አይደል? እንዲህ በሰላም ናቸው። ስለዚህ ማስረጃ በሌለው ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰማቸው? አንተ ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ። አላህ በቁርአን ላይ ሲናገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ሙሐመድ ይላል። ይህ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም። ዋህብያ ማለት እንዲህ ማለት ነው ሲሉህ ጊዜ የት አለ ማስረጃው? እስኪ ማን ነው ሙሐመድ ብን አብዱልዋሃብ ብለህ ለምን አልጠይቃቸው? እሺ አንዱን ሀርፍ ለምንድን ነው ሀያ ተዊል እያለው እናንተ አለ ተዊል የምትፈሱረት እንትን የምትሉት? የትኛው አልአርሽ እስተዋ አላሁም ምሳሌሽ ስለምንድን ነው የሚገልጸው? በጣም ጥሩ። አርረሕማኑ ዐለል አርሽ እስተዋ የሚለውና እሱን ቡኻሪ ላይ እንዴት ተብሎ እንደተፈሰረ አይተሃል? አላየህም? ቡኻሪን ትቀበላለህ አይደለ? እቀበላለሁ። ሙጃሂድን ታውቀዋለህ? ሙጃሂድን አውቀዋለሁ፣ ግን የእናንተ ሙጃሂድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተ እንትና ሙጃሂድ አውቀዋለሁ። የእኛ ሙጃሂድ ማን ነው? ያንተ የምታውቀው ሙጃሂድ ማን ነው? እስኪ ንገረኝ። 24 ሰዓት ሙጃሂድ ነው እያልክ ስታወጣ ነው ምትለው። እንዴት ብዬ አውቀዋለሁ? ሙጃሂድ የሰው ማን ነው? ሙጃሂድ ዋህብያ እኮ የማያወጣው ነገር እኮ የለም። ምን ይሄ ብቻ ይገርምሃል። ሙጃሂድ ማን ነው? እሺ ልንገርህ፣ ሰዓት የለኝም ይሄን ያህል ያው። እሺ ንገረኝ። ሙጃሂድ ማለት የአብዱላህ ብን አባስ ተማሪ ነው። አብዱላህ ብን አባስ ልጅን ታውቀዋለህ አይደለ? የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው፣ ተማሪች። ሙጃሂድ አልረሕማኑ ዐለል አርሽ እስተዋ የሚለውን የቁርአን አንቀጽ አይ ዐላ ወርተፈዐ ብሎ ተርጉሞታል። ቡኻሪ ላይ ይሄ ተቀምጧል። ዐላ ወርተፈዐ ማለት ምን ማለት እንደሆን ታውቃለህ? ዐላ ወርተፈዐ ከላይ ነው ለማለት ነው። ምን ለማለት ነው ታዲያ? አይዋ። ስለዚህ እሱን ሙጃሂድን ትቀበለዋለህ? የአብዱላህ ብን አባስን ተማሪ ከአርሽ በላይ ነው ብሎ ቃል በቃል ይናገራል። ምን ታዲያ እሱ ሰለፊይ ነው? ሰለፊ ባሉት ነው እኮ እኛ የምንመራው። 4 ሰለፊዮች ባላሉት እኮ ያመከተል ቢድዓ ነው። ስለዚህ እሱን ትቀበለው። ከዛ የወጣ ማን አላለ? እኔ ሙጃሂድን አትቀበለውም? የብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበለው? ላሳያህ ወጥቼ ማስረጃ ነገርኩህ እኮ 4 ከሊፋዎች ብንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢድዓ ነው። ገብቶሃል አይደለም? እሺ አብዱላህ ብን አባስ ስለዚህ የተናገረው ቢድዓ ነው ማለት ነው። የምትረዳው ነገር ማለት ነው። አያው ተነሱ ውጭ ተሆነ ቢድዓ ነው ብዬ ነው የማምነው እኔ። ከነማን? ከአራቱ ከሊፋዎች ውጭ? አዎ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሃባ እኮ ነው።
ከእርሱ ነው ይሄን ተርጉም የተማሩት እነዚህ ሰሃቦች። ነቢ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ብኑ አባስ ሲናገሩ ምን አሉ መሰለህ? አላሁመ ዐሊምሁ ተእዊላ፣ አምላክ ያላህ ሆይ የቁርአንን ፍች ለዚህ ሰሃባ አሳውቅልኝ ብለው ለምነውለታል። የነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ደግሞ ተቀባይ እንደሆነ ታውቃለህ። ነቢ ሰለላሁ ዐለይሂ ወሰለም ይህንን ዱዓ ያደረጉለት አካል አብዱላህ ብኑ አባስ ያስተማራቸው ተማሪዎች ምን አሉ? አላ ወርተፈዐሉ፣ አላህ ከዓርሽ በላይ ነው፣ ከዓርሽ በላይ ከፍ ብሏል ብለው ፈሰሩ። ይሄን ቡኻሪ አስቀምጦታል። ቡኻሪ አምነውበት። አንተ ቡኻሪን አትቀበለው? እሺ በቃ ይሄ እኮ ማለት ያው እንደሱ በቃ ቦታ አለው። በቃ ሁሉ ነገር ያው ሰው ይመስላል እኮ ነው። ታዲያ ማዝሊ መስለክ እኮ ነው። ወደ እሱ እንመጣለን፣ ችግር የለውም። ብቻ አንተ ቡኻሪን ትቀበላለህ ወይ? ኢብኑ አባስን ትቀበላለህ ወይ? ሰሃቦችና ታቢዒዎች? እኔ ወንድሜ ማለት ያው አንተም እንግዲህ አይተዋል ኪታቡን። ያው ታራቶቹ ከልፋ የተቀረ ቢዳ ነው። ቢዳ እንዴት ብዬ እቀበላለሁ ስታስበው? እሺ ስለዚህ ቡኻሪ ተሳስቷል ማለት ነው? አዎ ከዛ ውጭ ተሆነ ተሳስቷል ነው የምለው በነፍሴ ማለት ነው። በአንተ አለ ምን ብለው ነው ያመኑት እነሱ? እሺ እስኪ ወደ አንተ ልምጣ። ምን ብለው ነው ያመኑት? ታላሉ እነሱ በቃ እነሱ ሌላ ሰው ቢዳ ታቢ ምናምን ይሄን ብሎ ታለ ያው እነሱ ታላሉ። ያው በእነሱ አላመኑም። ያው የእነሱ ስላላመኑ የእነሱ መከተል አንችልም። ገባህ? ማነው እነሱ ተከተል ያለሽ? ማነው ከእነሱ ውጭ ያለው ቢዳ ነው ብሎ የነገረ? ከየት ነው ያገኘው? አንተ አለ አይደል እንደ የእኛንስ ቢዳ ነው እያልክ እንትን ማለት ያዝኩ። አሁን ያንተን ተውና የኔተውና ከአራቱ ኸሊፋዎች ውጭ ያለው የሰሃቦች ንግግር ሁሉ ቢዳ ነው ያለህ ማን ነው? የአቡ ሁረይራን ቢዳ ነው? የኢብኑ አባስን ቢዳ ነው? የኢብኑ ዑመርን ቢዳ ማን ነው እንደዚህ ብሎ አስተማረ? እሺ ነው ዑመር ኮምቦልቻ ምናምን የሚናገሩ ቢዳ ነው እነሱ የሚከተሉት የማን ነው? የሰሃቦችን አይደለም? አንተ የምትላቸው ሰዎች አይደለም? እሺ አይደለም። እኔማ የሰሃቦችን እየነገርኩህ ነው። አላህ ከአርሽ በላይ ነው ብለው ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ እነ ዑመር ኮምቦልቻ የማንን ነው የሚከተሉት? የማንን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት? አዎ አየህ፣ ከሰሃቦች ከታቢዒዎች ትርጉም ውጭ የሆነ ትርጉም ነው እየተከተለ ያሉት እነሱ። በማስረጃ ላሳይህ፣ ከቡኻሪ አውጥቼ ላሳይህ። ማሳየት አይጠበቅብም። ያው ዝተነገርከኝ ያው ታሳይኝ ባታሳይኝ ምን ስለማላምን ማሳየት አይጠበቅብም። ችግር የለውም። ሄድና ጫት አንቀ እንዲህ ናቸው አባሾች አሉ እንድታውቁት ነው። ዝም ያሉት እንዲህ ናቸው። ወላሂ ላዚም የሰሃቦችን ትምህርት አይቀበሉ፣ የታቢዒዎችን ትምህርት አይቀበሉ። ቡኻሪ ይላሉ። ቡኻሪ ያስቀምጠውን ትርጉም አይቀበሉ። ነቢዩ ሰለላሁ ዐለይሂ ወሰለም አስሓቢ ከነጁም ቢአይህም እህተደይቱም አሉ። ወኢን ካነ ፊህ መቃል ሊበዕድ አህሊ ልዕልም ፊ ሃዛ ልሐዲስ፣ የኔ ሰሃቦቼ ሁላቸውም እንደ ከዋክብቶች ናቸው፣ በየትኛቸውም ብትከተሏቸው እውነቱን መንገድ ትመራላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ወሰተፍተሪቁ ኡመቲ ዐላ 73 ፊርቃ ኩሉሃ ፊ ናር ኢላ ዋሒዳ አሉ። ቂለ መን ሂየ ያ ረሱለላህ? ቃል መን ካነ ዐላ ሚስሊ ማ አነ ዐለይሂ አልየውም ወአስሓቢ አሉ። የእኔ ትውልድ ለ73 ይከፋፈላሉ፣ ሁሉም የሳት ናቸው፣ አንዷ ስትቀራሉ። ማነቻቸው አንዷ የምትድነው ሲባሉ ጊዜ እኔና እናንተ የኔ ጓደኞቼ ያላችሁበት መንገድ ብለው ተናገሩ። አብዱላህ ብኑ አባስ ከእነዚያ መካከል ነው። እርሱ ያስተማራቸው ተማሪዎች ምን አሉ? አራሕማኑ ዐለል ዐርሽ እስተዋ የሚለውን ቡኻሪ ራሱ አምኖበት አስቀመጠው። ዐላ ወርተፈዐ፣ ከአርሽ በላይ ሆነ፣ ከአርሽ በላይ ከፍ አለ ብሎ አስቀምጦ ይወሻል አይደለ? የሰሓቦችን እና የታቢዒዎችን ግንዛቤ እንድትከተሉ ነቢ ሰለላሁ ዐለይሂ ወሰለም አደራ ብለው ነው የሄዱት። ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ሱመ ለዚነ የሉነሁም ሱመ ለዚነ የሉነሁም አሉ። ከሰው ሁሉ መልካም ሰው ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው ሰሃቦች አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው በሶስቱ ክፍለ ዘመናት ላይ ያሉትን ቦታቸዋል። በ300 ዘመን ላይ ያሉትን አደራ እነዚህን ግንዛቤ ተከተሉ እያሉ ሂደዋል ነቢ ሰለላሁ ዐለይሂ ወሰለም። እነዛ እንዴት ነው የተገነዘቡ ከተባለ እርሱ አምላክ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ እንዳለው ከአርሽ በላይ ነው ብላ ያምናሉ። ይህን ይመስላል። አላህ ይመስላል። እንዲህ ዝም ብለው በባዶ አይንዷችሁ፣ በባዶ አይምራችሁ። ማንኛውንም የእምነት ባለቤት የተመናገረው በማስረጃ ያዙ ነገራቶች። አላህ በቁርአን ላይ ቁል